እግዚአብሔር የማይርባችሁ ከሆነ ታማችኋል ማለት ነው። መጽሐፍ ቅዱስ የማይርባችሁ እንቅልፋችሁ የሚመጣ ፌስቡክ ስታዩ ግን የምታነጉ እስከ 10 ሰዓት፣ ቲክቶክ ከሆነ እንቅልፍ የማይወስዳችሁ፣ ፊልም ከሆነ እንቅልፍ የማይወስዳችሁ፣ የነፍሳችሁ ምግብ ሲመጣ ግን የሚሰለቻችሁ ከሆነ እናንተ ታማችኋል። በጊዜ ወደ ሐኪም ቤት ነው። እዚህ ነው ሐኪም ቤት። የፕላቶን የሕግ ትምህርት ተምሮ አንድ ሰው ያለ ሕግ ሊሞት ይችላል። የክርስቶስን ሕግ ተምሮ ግን ያለ ሕግ ቢሞት እንኳን ክብር ያገኛል። እንዳልባሌ ቢሞት፣ ተንቆ ቢሞት፣ ሬሳው ተተፍቶበት ቢሞት እንኳን በክርስቶስ ሕግ የሞተ ሰው ክብር አለው። እግዚአብሔር ለሕዝቡ በመጽሐፍ ይናገራል። መጽሐፍ ቅዱስ የሚያነብሰው እግዚአብሔር እየሰማ ነው፣ እየተናገረው ነው። መጽሐፍ ቅዱስ የሚያነብሰው መረጃ አይደለም፣ የሚሰበስበው ሕይወት ነው። እግዚአብሔር ያናግረዋል። ይሄ ቃል ወረቀትና ፊደል አይደለም፣ ሕያው መንፈስ ነው። ትዕግስተኛ መሆን እፈልጋለሁ። የተረጋጋው ሰው መሆን እፈልጋለሁ። የውሳኔ ሰው መሆን እፈልጋለሁ። በቀላሉ ማልለዋወጥ ሰው መሆን እፈልጋለሁ። ሀብት ማኔጅ ማድረግ እፈልጋለሁ። ቤተሰቤን በአግባቡ ማስተዳደር እፈልጋለሁ። የጊዜ አጠቃቀም ችግር አለብኝ፣ እንደዚህ ያለብኝ። ይሄው ወተት እዚህ የሚያሳድግ ማለት ነው። አሁን በጠራዋቸው ርዕሰ ጉዳዮች ሁሉ የበሰለ ሰው የሚያደርጋቸው ይሄ ነው።